ፒሲኦኤስ እንዴት ወደ መሃንነት ይመራል? ፒሲኦኤስ የሚያመለክተው ፖሊሲስቲክ ኦቫሪ ሲንድረም ፖሊሲስቲክ ኦቫሪ ሲንድሮም ነው። አንዲት ሴት መደበኛ ያልሆነ እንቁላል መውጣቱን የሚያጋጥማት የተለመደ የመሃንነት መንስኤ ነው። ይህም ለእርግዝና አስፈላጊ ነው። ፒሲኦኤስ መንስኤዎች እና ምልክቶች። ፒሲኦኤስ የሚከሰተው በሆርሞን መዛባት፣ በዘረመል እና በኢንሱሊን መቋቋም ምክንያት ሲሆን ይህም የተለያዩ ምልክቶችን ያስነሳል። ይህም መደበኛ ያልሆነ የወር አበባ ብጉር እና ከመጠን በላይ የፀጉር እድገትን ይጨምራል። ፒሲኦኤስ የመራባትን ሁኔታ እንዴት እንደሚነካ። ፒሲኦኤስ በማዘግየት ችሎታ ላይ ተጽዕኖ ያሳድራል። የሆርሞን ለውጦች፣ በኦቫሪስ ላይ የቋጠሩ እና መደበኛ ያልሆነ የወር አበባ። ከፒሲኦኤስ ጋር የተያያዙ የመሃንነት ሕክምናዎች። የአኗኗር ዘይቤ ለውጦች፣ ጤናማ ልምዶች፣ የሰውነት እንቅስቃሴን መጠበቅ እና ኦቭዩሌሽን መድኃኒቶችን መውሰድ የመራባትን እድገት ሊያሻሽል ይችላል። የመራባት ችግሮችን ለመቋቋም የቪፍ ውስብስብ በሆኑ ጉዳዮች ላይ የተደገፉ የመራቢያ ሂደቶችም ይመከራሉ። ጠቃሚ ግምት። ከግለሰብ ዕድሜ፣ ጤና እና ምርጫዎች ጋር በተጣጣመ በምልክት ክትትል እና ግላዊ ምክክር አማካኝነት ቀደምት ምርመራ። ቴሪ ኬና። ላይክ፣ ሼር፣ ኮሜንት። ለበለጠ አስደሳች ቪዲዮዎች የዩቲዩብ ቻናላችንን ይመዝገቡ።